የጥልቁ ማህበር ስር የሚገኝ ምስጢራዊ ማህበር ነው። Controls the British crown, who keeps the metric system down? We do. ፍሪማሶንስ ምንድን ነው? Freemasonry is one of the oldest and most well-known secret societies in the world. በመካከለኛው ዘመን ካቴድራሎችና ቤተ መንግስቶችን የገነቡ የድንጋይ ጠራቢዎች ወይም ስቶን ማሶንስ ማህበር ነው። በጊዜ ሂደት ግን ያው ግንባታውን ትቶ የሰው ማንነት ወደ መገንባት ተቀይሯል። ዓላማውም የፍሪማሶን ጥሩ ሰዎችን የተሻለ ማድረግ ሜኪንግ ጉድ ማን ቢተርስ የሚል መሪ ቃል አላቸው። ይህም በስነ ምግባር በታማኝነትና በበጎ አድራጎት የተነጸ ሰው ማበርከት ነው። Who controls the British crown? Who keeps the metric system down? We do. ምልክቶቻቸውን ስንመለከት ደግሞ እንደ ማዕዘን መለኪያ ስኩዌር እና ኮምፓስ ያሉ የግንባታ መሳሪያዎችን ለህይወት ትምህርት መስጫነት ይጠቀማሉ። ፍሪማሶን ከሃይማኖት ጋር ከፍተኛ የሆነ ቁርኝት እንዳላቸው ነው የሚነገረው። እነዚህ ምስጢራዊ ማህበራት ከሃይማኖት ጋር ያላቸውን ግንኙነት ስንፈትሽ ፍሪማሶን ሃይማኖት አይባልም፣ ምስጢራዊ ማህበር እንደሆነ ይታወቃል። ነገር ግን ሁሉንም እምነቶች ከክርስትና፣ እስልምና፣ ካቶሊክ፣ ፕሮቴስታንት፣ ቡዲዝምን፣ ሂንዱይዝምን ሌሎችን ሃይማኖቶችን ጨምሮ የተለያዩ እምነት ተከታዮች አባል መሆን እንደሚችሉ ይነገራል። ነገር ግን እምነት የሌላቸው ኤቲስቶች ወይም ኢአማንያን የሆኑ ሰዎች በማህበር ውስጥ አይታቀፍም የሚል መመሪያ ያላቸው፣ ነገር ግን ኢአማንያን የሆኑ ኤቲስቶችን ጭምር በዚህ ምስጢራዊ ማህበር ወይም በፍሪማሶን ማህበር ውስጥ ተካተው አብረው እየተገለገሉ ምስጢራዊ አምልኮት እያደረጉ እንደሚገኝ ነው በሰፊው እየተነገረ የሚገኘው። ፍሪማሶን በርካታ አከራካሪና አጨቃጫቂ የሆኑ ሀሳቦች ይነሳሉ። በፍሪማሶን የጥልቁ ማህበር ውስጥ የሁሉም የሃይማኖት አስተምሮዎች መጽሐፍት ይገኛሉ። ከመጽሐፍ ቅዱስ ከቅዱስ ቁርአን ማህበር ውስጥ በልዩነት ተቀምጠው ለመልከት ቢገኙም ነገር ግን ዓላማው ሌላ እንደሆነና በሃይማኖት ውስጥ ያሉ ሰዎችን በቀላሉ ለማሳት ሃይማኖቱን ሳይነቁ ወደ ራሳቸው ዓለም ለመጠቅለል ተላሚ ያደረገ ሀሳብ እንደሆነ ለመገመት አያዳግትም። በዛሬው የእይታ ዝግጅታችን ፍሪማሶንስ ምንድን ናቸው የሚለውን እየፈተሽን አብረን እንቆያለን። አሪፍ ጊዜ እንደምታሳልፉ ተስፋ አድርጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በዋናነት እንግዲህ ስለ ፍሪማሶን ስናነሳ የሚጠቀሙት ልዩ ልዩ ምልክቶች ማንሳት ተገቢ ነው። እንግዲህ ፍሪማሶኖች የሚጠቀሙባቸው ምልክቶች የሚመነጩት ከጥንታዊ የድንጋይ ጠራቢዎች ስቶን ማሶንስ የስራ መሳሪያዎች ሲሆን ለነሱ ግን መንፈሳዊና ስነ ምግባራዊ ትርጉም እንዳለው ነው የሚያነሱት። እንግዲህ ዋነኛነት የሚጠቀሙት ምልክት ማዕዘን መለኪያ ወይም ስኩዌር ሲሆን ድርጊቶቻቸው ከስነ ምግባር አኳያ ቀጥ ያሉ መሆን እንዳለባቸው እና ከሌሎች ሰዎች ጋር በታማኝነት መኖርን ይመለከታል ይላሉ። ነገር ግን እሳቤው ከዚህ የዘለለ እንደሆነ በርካታ የሴራ ተንታኞች ይናገራሉ። ሌላው ኮምፓስ ሲሆን አንድ ሰው ፍላጎቱንና ስሜቱን መቆጣጠር እንዴት መቻል እንዳለበትና በራሱ ዙሪያ የስነ ምግባር መስመር ማስመር እንዳለበት ያስተምራሉ። ሌላው በኮምፓሱ ላይ የካፒታል ጂ ፊደል በትንሹ ይታያል። እንግዲህ ይህ ምልክት ብዙ ጊዜ በማዕዘን መለኪያውና በኮምፓሱ መካከል ነው የሚታየው። እንግዲህ ትርጉሙ የነሱ ጎድ ፈጣሪ የሚሉት ባዕድ አምልኮ ጋር የተገናኘው ጎድን ሲሆን በርካቶች ጎድ የሚለው እግዚአብሔር የሚመስላቸው ሰዎች አሉ። ግን ዳይሬክትሊ በሌላ በኩል የሚያመልኩት የራሳቸው አምላክ እንዳላቸው ነው የሚነገረው። ጂ ምልክት የራሳቸውን ጎድ ለማምለክ የሚጠቀሙበት ሲሆን ይህም ጂኦሜትሪ ማለት ነው ይሉታል። ይህም የነሱ ፈጣሪ ዴቪልስ እንግዲህ የዓለም ሁሉ ፈጣሪ ሁሉ መሐንዲስ መሆኑን ያመላክታል ነው የሚሉት። በሌላ በኩል ፒራሚድና አይን እንመለከታለን። ዘ ኦል አይ ሲንግ አይ የሚል ይህን በአሜሪካ ዶላር ላይ በልዩነት ሰፍሮ እናገኘዋለን። ይህም ፈጣሪ ሰውን ልዩ ድርጊት ሁሉ ተመልካች መሆኑን ለማሳየት ነው የምንጠቀምበት ይላሉ። እንግዲህ ፍሪማሶንስ የተሰኘው ማህበር በልዩነት የሚታወቀው በሚስጥራዊነቱ ሲሆን በዚህም ሚስጥራዊነታቸው ስርዓቶቻቸውን ይፋ ከማድረግ የተቆጠቡ ሲሆን በዝግ አዳራሽ በዝግ ቤተክርስቲያን የማይታወቅ መጥፎ ነገር ይሰራል የሚለውን ጥርጣሬ ከፍ እንዲል አድርጎታል። ሌላ በኩል ደግሞ አልበርት ፓይክ ማለት በ19ኛው ክፍለ ዘመን እንግዲህ የነበረ አልበርት ፓይክ የተባለ ከፍተኛ የፍሪሜሶነሪ አባል ደረጃ አለ። አንድ ሰው ከአንድ ደረጃ እስከ 32-33 ደረጃ ላይ የሚያደርግበት እድገት አለ። እሱ ከፍተኛ ደረጃ ላይ ከደረሰ በኋላ እና ፍሪሜሶንን ከሉሲፈር ጋር ገናኝቶ የጻፉ ጽሁፍ ሰይጣናዊ አምልኮ ጋር ያለውን ግንኙነት ጥርጣሬ በእጅጉ ከፍ እንዳደረገው ነው። በሌላ በኩል ደግሞ ከጥልቁ አምልኮ ጋር የተገናኘው ፔንታግራም በሰይጣን አምልኮ ውስጥም በልዩ መልኩ ጥቅም ላይ ስለሚውል ይህን የጥልቁ ዓለም ህብረትን በተለየ መልኩ ብዙዎች እንዲያዩት አስገድዷል። ማህበር ውስጥ ገብቶ የነበረ አንድ አባል ልዩ ስሙም አልበርት ዱርችዋርድ የተባለ ምስጢራዊ የፍሪሜሶነሪ አባል የነበረ በኋላም ከቡድኑ የወጣ ሰው አንድ ወቅት የተናገረው ሀሳብ ይህን ይመስላል።
Can the unity of the world be accomplished by Freemasons? ይልና yes and by Freemasons only ይላል። ከዚህ መረዳት የሚቻለው የዓለም አንድነት በፍሪማሶኖች ሊሳካ ይችላል ብሎ ይጠይቅና አዎ ለዛውም በፍሪማሶኖች ብቻ ይላል። በዓለም ዙሪያ ከ6 ሚሊዮን በላይ አባላት እንዳሉት ይነገራል። ይህ የፍሪማሶን ሚስጥራዊ ህብረት እንግዲህ አብዛኞቹ የሚስጥራዊ ማህበራት ዋና አካል ተደርጎም ነው የሚወሰደው። ፍሪማሶን በአወዛጋቢው አወቃቀራቸውና አሰራራቸው ይታወቃሉ። ዋነኛ አባላቱ የዓለም ቁንጮች ናቸው ወይም ደግሞ የዓለም ዋና ፖዚሽኖችን ወይም ደግሞ ቦታዎችን የተቆናጠጡ ግለሰቦች፣ ዝነኛ ሰዎች ናቸው። ይህ የዓለማችን ትልቁ የሚስጥር ማህበር አብዛኛውን ጊዜ ያው እንደ በጎ አድራጊ ድርጅት ተደርጎ ይቆጠራል። አንዳንድ በፍሪማሶን ላይ ጥልቅ ጥናት ያደረጉ ከሚስጥር ማህበሩ ኋላ ላይ የኮበለሉ ሰዎች ደግሞ ሁሉንም የማህበሩ ማዕረጎች አሉ በመጨረሻ የሚገኘው የሰይጣን አምልኮ ነው ይላሉ። ፍሪማሶን በፈጣሪ ለሚያምኑ ለማንኛውም የእምነት ተከታዮች ሁሉ ክፍት ነው። እዚህ ላይ ግን ሁለት ነገሮችን ልብ ልንል ይገባል። አንደኛው በከፍተኛ ማዕረግ ፍሪሜሶኖች ሌሎች የበታች የፍሪሜሶን አባላትን በውሸት እንደሚያታልሏቸው እና ሁለተኛው ደግሞ ከ95% በላይ ለሚሆኑ ፍሪማሶኖች የሚሰጣቸው ማብራሪያ የተሳሳተ ስለሆነ የመጨረሻ መዳረሻቸው የሚያውቁት ነገር በአጠቃላይ እንግዲህ የለም። ይህ በመካከለኛው ዘመን የጂኦማንቲክ የህንፃ ጥበብ በአውሮፓ በጣም ተስፋፍቶ ነበር። እንግዲህ ጂኦማንሲ በህንፃዎች ላይ የሚደረግ ትንቢታዊና ጥበባዊ አቀማመጥ ወይም አስማት ነው እንደሆነ ይታወቃል። የነዋሪዎቻቸው ደህንነት ዋስትና እንዲኖረው ህንፃዎች አቀማመጣቸው ዩኒቨርስና የተፈጥሮ ኃይል የሚያልፍበት መስመር ጋር የተስማማና የተጣጣመ እንዲሆን ነው የሚሰራው። እንግዲህ በጂኦማንቲክ ጥበብ ህንፃዎቹ እርስ በራሳቸው ያላቸው የቅርጾች አቀማመጥ ጠቀሜታ አለው። በዚህም የጂኦማንሲ እውቀት በመጠቀም እነዚህ ህንፃዎች የተፈጥሮ አዎንታዊ ኃይሎችን መለኪያዎች ይሆናሉ። በዚህም በመካከለኛው ክፍለ ዘመን የጂኦማንቲክ የእጅ ጥበብ ባለሙያ የነበሩ ከተፈጥሮ ሚስጥራዊ ባዕድ ስርዓቶች ጋርም ይገናኙ ነበር። እነዚህ የጂኦማንቲክ የእጅ ጥበብ ባለሙያዎችን በወቅቱ ፍሪማሶንስ በመባል ይታወቁ ነበር። ፍሪማሶኖች ማዕከላዊ ተቋም ሳይኖራቸው ለብዙ ዘመናት ተበታትነው የቆዩ ሲሆን በተለይም ከቤተ መቅደስ ባለሟሎች ናይት ቴምፕላር ከተሰኙት ጋር ከተጣመሩ በኋላ ኃይለኛ ማህበር ለመሆን ችሏል። የታሪክ መዛግብት እንደሚናገሩት በ14ኛው ክፍለ ዘመን እየተመናመኑ የነበሩት የቤተ መቅደስ ባለሟሎች በወቅቱ እየደረሰባቸው ከነበረው የጥፋትና መቅሰፍት ዘመቻ ራሳቸውን ለመጠበቅ ወደ ፍሪማሶን ሰርገው በመግባት ማህበራቸውን ለማስቀጠል ችለዋል። ፍሪማሶኖች የመጀመሪያ ሎጃቸውን ወይ የፍሪማሶን ሎጅ ማለት ያው የመሰብሰቢያ ቦታ ነው። እንግዲህ የመጀመሪያ ሎጃቸውን በ926 በሰሜናዊ ኢንግላንድ በዮርክ ከተማ እንደመሰረቱ ነው የሚነገረው። በኢንግላንድ ሁሉም ፍሪማሶኖች እንደ የእጅ ጥበብ ባለሙያዎች ብቻ ተደርገው ይቆጠሩ ነበር። በተለይም በ16ኛው እና በ17ኛው ክፍለ ዘመን ከነበሩት አውዳሚ ጦርነቶች በኋላ በጀርመን የነበረው የፍሪማሶን እንቅስቃሴ የቀነሰ ሲመጣ፣ በኢንግላንድ ግን ወሳኝ እንቅስቃሴ ሆኖ ሊቀጥል ይችላል። በ1723 በለንደን እስከ 52 የሚደርሱ ሎጆች ወይም የመሰብሰቢያ አዳራሾች እንደነበሩት ነው የሚነገረው። በአጠቃላይ 115 የመሰብሰቢያ ቦታ እንደተቋቋሙ ነው የሚነገረው። በአውሮፓ የሁሉም ሎጆች መሪ የፈረንሳይ ስትራስቡርግ የተሰኘው በፈረንሳይ የሚገኘው የመሰብሰቢያ ቦታ ወይም የማምለኪያ ቦታ እንደሆነ ነው የሚታወቀው። እንደ የእጅ ጥበብ ባለሙያዎች ሆኖ እየተመሰረተው ፍሪማሶናዊ ከጊዜ ወደ ጊዜ በሌላ መልኩ የሚታወቅ ማህበር የሆነ መውጣት ጀመረ። በሚያስፈራና በሚያሰጋ ሁኔታ በተሳሳተ ሃይማኖት፣ ሳይንስና ፍልስፍናዎች እየተተካ መጥቷል ይላሉ በርካታ አጥኚዎች። አባላቶቹም በአብዛኛው በክርስትና መሰረታዊ ሀሳቦች ወይም አስተሳሰብ ሆነው እንዲሰሩና በዚህም ደግሞ የራሽናሊዝም አስተሳሰብን በምክንያት እንጂ በእምነት መመስረት የለበትም የሚለውን እሳቤ እንዲላበስ ያደርጋሉ። የክርስቶስን ትምህርት ደግሞ ትርጉም ያለውን ነገር በምክንያት በመቃወም እና በማዛባት ከዚያም ደግሞ ሎጂካዊ የሚመስሉና ሳይንሳዊ ትንታኔዎችን በመጠቀም በመጽሐፍ ቅዱስ ላይ የተደረጉ ተአምራቶችን ባዶ ለማስቀረት ይሞክራሉ። ፍሪማሶኖች በአጠቃላይ ስንመለከተው የመጀመሪያዎቹ ፍሪማሶኖች ዓለምን በእጃቸው የማድረግና ሰዎችን የመቆጣጠር ፍላጎት እንዳልነበራቸው ነው የሚነገረው። ወደኋላ ላይ ግን የፍሪማሶኖች የሚስጥር ማህበር ሰርገው በገቡ ተመሳሳይ ማህበር እየተወሰደ መጣ ነው የሚባለው። ሙሉ በሙሉ የተበላሸና በዓለማችን ዝነኛና ቁንጮዎች ስር ወደሚገኘው ለዛሬዎቹ ፍሪሜሶኖች ዳረጋቸው የሚል ጥናት አለ። እንግዲህ የዛሬዎቹ ፍሪማሶኖች እንደ ድሮ ግንበኞች ወይም ደግሞ የእጅ ጥበብ ባለሙያዎች አይደሉም።
የዛሬ አባላቱ ከመጀመሪያው የማዕረግ ወደ ሌሎች ማዕረጎች ሲያድጉ ደግሞ መሐላዎች የሚገቡ ባዕዳዊ ስነ ስርዓቶችን በግልጽ የሚያከናውኑ ሚስጥራዊ ተግባራትን የሚያከናውኑ እንደሆኑ ይነገራል። በመጀመሪያ እንግዲህ ወደ ፍሪማሶን የሚገቡ ሰዎች ከዚህ በፊት በጨለማው እንደነበሩና ብርሃኑ በፍሪማሶኖሪ ውስጥ እንደሚገኝ ለማመን ይገደዳሉ ማለት ነው። ፍሪማሶኖሪ በመሰረቱ 3 የመጀመሪያ ማዕረጎች አሉት። እነዚህም አዲስ ተለማማጅ ኢንተርድ አፓረንቲስ የሚሰኘው ሲሆን የመጀመሪያው በሁለተኛነት የእጅ ስራ ተባባሪዎች የሚባሉት ወይም ፌሎ ክራፍትስ ናቸው። በሶስተኛ ደረጃ ላይ ደግሞ የበላይ ማሶንስ ማስተር ማሶንስ የሚሰኙት ናቸው። እነዚህም ሁሉም የፍሪማሶኖሪ ማዕረጎች መሰረት ሲሆኑ በአቅራቢያ ባሉ የአምልኮ ስፍራዎች ላይ የሚሰጡና የሚከናወኑ ናቸው። እዚህ ምስጢራዊና ሰይጣናዊ እምነት ደረጃ እየተለወጠ በመምጣት በመጨረሻው ደረጃ ላይ በ33ኛው ማዕረግ ሁሉም ነገር እየተገለጠ ይፋ የሆነ ይመጣል። ለዓመታት በግልጽ ሳይገባቸው የተለያዩ ማዕረጎችን አልፈው የመጡት አንዳንድ አባላት በ33ኛው ማዕረግ ላይ የግድ ሰይጣንን እንዲያመልኩና እንዲሰግዱለት ሲነገራቸው በድንጋጤ በርካቶች ሸሽተው ጠፍተዋል። ዊሊያም ቬሎቬሊን የተባለ ጸሐፊ ቢዮንድ ዘ ላይት በተሰኘው መጽሐፉ ላይ እንግዲህ በፍሪማሶነሪ ቆይታው ሁሉንም ማዕረጎች አልፎ ወደ ላይ ሲወጣ እሱ በኢሉሚናቲ አባላት ተከቦ እንዳገኘው በመጽሐፉ ላይ አብራርቷል። አብዛኛውን ጊዜ ከተመለከትን ፍሪማሶኖች ወይም በፍሪማሶን ውስጥ ያለፉ ሰዎች በማህበረሰቡ ውስጥ ትልቅ ቦታ የሚሰጣቸው ሲሆን ማዕረጋቸው ከፍ ባለ ቁጥርም በማህበረሰቡና በመንግስት ደረጃ ያላቸው የመሪነት ሚና እየጨመረ ይመጣል። ለአብነትም ደግሞ እስካሁን አሜሪካንን የመሩ ፕሬዚዳንቶች ከግማሽ በላይ ፍሪማሶኖች እንደነበሩ የተለያዩ መረጃዎችና ምንጮች ያሳያሉ። በታሪክ ከነበሩ ታላላቅ ፍሪማሶኖች መካከል ጆርጅ ዋሽንግተን፣ ቶማስ ጃፈርሰን፣ ናፖሊዮን ቦናፓርቴ፣ ጁሴፔ ማዚኒ፣ ፍራንክሊን ዴላኖ ሩዝቬልት፣ ጆርጅ ሃርበርት ቡሽ፣ ቢል ክሊንተን፣ ቶኒ ብሌር እና ትንሹ ቡሽ አባል እንደነበሩ በሰፊው ይነገራል። በፍሪማሶኖሪ እና በኢሉሚናቲ መካከል ያለውን አጠቃላይ ትስስር ስናየው ያው ሁሉም ፍሪማሶኖች ኢሉሚናቲ አይደሉም። ሁሉም ኢሉሚናቲዎች ግን ፍሪማሶኖች ናቸው። ታችኛው ማዕረግ የሚገኙ ፍሪማሶኖች ላይኛው ማዕረግ ስለሚደረጉ ምስጢራዊ ሰይጣናዊ አምልኮ የሚያውቁት ነገር እንደሌለ ነው የሚነገረው። በአጠቃላይ ፍሪማሶኖሪ ከብዙ ዓመታት በፊት ኢሉሚናቲዎች ሰርከው በመግባት ራሳቸው እንዲመቻቸው አድርገው በአዲስ መልክ ያቋቋሙትና በአሁኑ ጊዜ በዚህ የጥልቁ ማህበር ስር የሚገኝ ምስጢራዊ ማህበር ነው። Controls the British crown. Who keeps the metric system down? We do. የእይታ ቲዩብ ተከታታዮች ለዛሬው ዝግጅታችን ስለ ፍሪማሶን ምስጢራዊ ማህበር ያዘጋጀንላችሁ ዝግጅት የተከታተላችሁትን ይመስላል። አብራችሁን ስለቆያችሁ ደስ ይለናል። ሰብስክራይብ ማድረግ አይረሳ። ባይ ባይ። ቻው